ሰላም ሰላም፣ እንዴት ናችሁ? ሰላም ነው። ውድና የተከበራችሁ የበረከት እናት የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁሉ ሰላም ነው? እንግዲህ ቪዲዮ ስሪበት ባላችሁ መሰረት ሰራ ወስኛለሁ። ይህችን ቪዲዮ እስከ መጨረሻው ይልኝ። ዛሬ የምንሰራው የፀጉር ሴት ነው። ታጠብ ሲሆን የምንቀባው መጀመሪያ ሲጀምር ቪዲዮ ቀርጬ ነበር። ሲደወልብኝ እንትን አለ። እዚህ ጋር ያደረኩት ካሮት፣ ቅርንፉድና ሚስማር ወይም ቅርንፉድና ከርገዴ ማለት ከርገዴ፣ ሚስማር፣ ካሮት ነው ያደረኩት እና ይሄን ዘይትና ይሄን ዘይት አንድ ላይ ያደረኩት። ከዛም ሂና እናደርግበታለን። አንድ ማንኪያ ሂና ፀጉራችንን ልንታጠብ ሲሆን የምንቀባው፣ ምክንያቱም ትንሽ ሽታ ስላለው ይህንን ትንሽ በሳት አንተከትከዋለሁ። ከዛ በጣም ቆንጆ የፀጉር ዘይት ነው። እኔ ረጅም ዓመት ተጠቅሜዋለሁ። ትጠቀሙበት፣ ታተርፉበት አላችሁ። ፀጉራችሁ እንዳይነቃቀል ይረዳል ማለት ነው። አሁን በሳት ትንሽ አንተከትከዋለሁ። ከዛም ነና አረግበታለሁ። ነናው ደግሞ ያው ትንሽ ሽታውን ያረጋጋዋል። እንደገናም ደግሞ ፀጉራችን እንዳይነቃቀል ይረዳል። ለፎረፎር ምናምን ይጠቅማል። ሂል ነው ማለት ነው። እንዳያሳክክ ምናምን ያደርጋል እንትኑ ነናው እና ትንሽ እሳት አስነካዋለሁ። ብዙም አላበዛበትም እሳት፣ ምክንያቱም እሳት መብዛት የለበትም። እሺ አሁን ከእሳት ላይ አውርጄዋለሁ። ይህን ይመስላል። ይህንን አሁን አጠላዋለሁ። አጥልዬ በብርጭቆ ነው የማስቀምጠው፣ በስቲክ ባልሆነ ነገር ማለት ነው። ትንሽ በረድ ይበል። ይሄ ነው ሽታው ስለሚረብሽ ነው እንጂ ነጭ ሽንኩርትና ቀይ ሽንኩርት ብናደርግበት የበለጠ አሪፍ ነው። ግን ያው ሲቀመጥ ትንሽ ሽታ ያመጣል። ይሄ ግን አሪፍ ነው። ያን ያህል አይሸትም፣ ነናውም ስላለ። ይህንን አሁን አጠላዋለሁ። አጥልዬ በብርጭቆ አስቀምጠዋለሁ። በፈለኩ ሰዓት እያነሳሁ እጠቀማለሁ። እንደዚህ ሰርታችሁ ተጠቀሙ። ያጠለልኩት ነው። በደንብ ጭምቅ ማድረግ አለብን። በጨርቅ ቢሆን ደግሞ የበለጠ አሪፍ ነው። እኔ ግን ሳሳ ያለ ጨርቅ ስለሌለኝ ማጥለያ ነው የምጠቀመው። መጨረሻም ይሄን ይመስላል። እስኪ ሽታ ናይ ቆንጆ ነው። ክፉ ሽታ የለውም። ምክንያቱም ሽንኩርት ስላላደረኩኝ ሽታው ቆንጆ ነው። ስሩና ተጠቀሙበታላችሁ። ፀጉራችሁ ያመሰግናችኋል። እኔ እንደዚህ ያረኩኝ የሰራው ነው የምጠቀመው። ይኸው እንደዚህ በብርጭቆ ነገር ነው ማድረግ ያለብን። ፕላስቲክ ብዙ አይመከርም። የዛሬው ቪዲዮ ይሄን ይመስል ነበር። ስለተከታተላችሁ አመሰግናለሁ። ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። አስተያየት እቀበላለሁ። ስለምታበረታቱኝ አመሰግናለሁ።
መልካም ውሎ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ ባይ